ከእስልምና መውጣቴ የህይወትን ዋጋ ሊያስከፍለኝ እንደምችል በፍጹም አስቤ አላውቅም ነበር። ነገር ግን ሆነ። ስሜ ፋጡማ ሐሰን ይባላል። ይህ ደግሞ የኔ ታሪክ ነው። ቤተሰቦቼ እምነቴን እንደቀየርኩ ባወቁበት ቀን ሁሉ ነገር ተለወጠ። ከዚያ ቀን በኋላ ለነሱ ልጃቸው፣ እህታቸው ወይም ጓደኛቸው አልነበርኩም። ለነሱ እኔ ቤተሰቡ ላይ ነውርን ያመጣው ነኝ። ለዚህም ደግሞ ሞት ይገባኛል ብለው ወሰኑ። ያ የቃጠሎ እሳት፣ የሚለበልበው ስቃይ፣ የማይችሉት ኩሳትና የገዛ ስጋዬን ሲያቃጥል የሚቀፋው ሽታ ዛሬም ድረስ ይታወሰኛል። መጨረሻው መስሎኝ ነበር። ነገር ግን ሰውነቴ በቃጠሎ እየወደመ ባለበት በዚያ ቅጽበት ይህን ዓለም ትቼ ወጣሁ። ከዚያ ያየሁት ነገር ግን ሁሉንም ነገር ለወጠው። ኢየሱስን አየሁት። የእርሱን መገኘትና ፍቅሩ ተሰማኝ። የነገረኝም ነገር ሕይወቴን ለዘላለም ቀየረው። የተወለድኩት በጣም ሃይማኖተኛ በሆነ የሙስሊም ማህበረሰብ ውስጥ ነው። መናገር ከጀመርኩበት ጊዜ አንስቶ እንዴት መጸለይ እንዳለብኝ፣ ቁርአን እንዴት መቅራት እንዳለብኝና እንዴት መታዘዝ እንዳለብኝ ተምሬያለሁ። በእኛ ቤት እስልምና ሃይማኖት ብቻ አልነበረም፣ መታወቂያችንና የኑሮ ዘይቤያችን እንጂ። እርሱን መጠራጠር በፍጹም የማይታሰብ ነበር። ለዓመታት እያንዳንዱን ሕግ ተከትያለሁ። ረመዳን ጾሜያለሁ። እንደሚጠበቅብኝም ተሸፋፍኛለሁ። እኔ ፍጹም ሙስሊም ሴት ለመሆን የተቻለኝን ሁሉ አድርጌያለሁ። ነገር ግን በውስጤ እታገል ነበር። ሊገቡኝ የማይችሉና ከፈጣሪ ጋር ከሚያቀራርብ ይልቅ እንድርቅ የሚያደርጉኝ ነገሮች ነበሩ። ጥርጣሬን ግን በውስጤ ያፈኘ ያዝኩት። ምክንያቱም ጥርጣሬ አደገኛ ነበር። የተሳሳተ ጥያቄን መጠየቅ ለውርደት፣ ለቅጣት ወይም ከዚያ በላይ ለሆነ አደጋ ይዳርጋል። ከዚያ ግን አንድ ነገር ተለወጠ። ስለ ኢየሱስ ታሪኮችን መስማት ጀመር። ከዚያ በፊት ተነግሮኝ የማያውቁ ታሪኮች። እሱ ነቢይ ብቻ እንደሆነ ነበር ተምሬ ያደግኩት። ነገር ግን በሚስጥር ስለ እርሱ ማንበብ ስጀምር በውስጤ የሆነ ነገር ተነካ። ለምን ንግግሮቼ እንዲህ ለየት አሉብኝ? ለምን መልእክቴ ለኔ ብቻ የተላከ ይመስለኛል? ወደ እሱ የሚስበኝን ስሜት ችላ ማለት አልቻልኩም። መፈለግ፣ ማንበብና ከኢየሱስ ጋር የተገናኙ ሰዎችን ምስክርነት መመልከት ስጀምር ከዚያ ህልሞች መጡ። ነጭ የለበሰ የሰላም መገኘት የሚሰጥ ብርሃናማ ሰው ያለው በወቅቱ አልገባኝም ነበር። ነገር ግን እርሱ እንደሆነ በውስጥ ያውቀው ነበር። በመጨረሻም በህይወት እጅግ አስፈሪውን ውሳኔ ወሰንኩ። ከእስልምና ለመውጣት መረጥኩ። ይህ ውሳኔ ግን እምነቴን መቀየር ብቻ አልነበረም፣ ሁሉንም ነገር ማጣት ማለት ነበር። ቤተሰቤን፣ ማህበረሰቤንና ደህንነቴን በቻልኩት መጠን ደብቄው ቆየሁ። በዝምታ ጸልያለሁ። መጽሐፍ ቅዱስን በሚስጥር አነባለሁ። ግን ሚስጥር ለዘላለም ተደብቆ አይቆይም። አንድ ቀን ቤተሰቦች ያወቁ። የጀመረው በጥርጣሬ ነበር። ለምን አትሰግጂም? ለምን ተለወስሽ? የሚሉ ጥያቄዎች መጡ። ከዚያም መጽሐፍ ቅዱሴን አገኙት። አይናቸው መጽሐፍ ቅዱስ ላይ ባረፈ ቅጽበት ቤቱ በግርግር ታወከ። የአባቴ ፊት በቁጣ ተቃጠለ። እናቴ በለቅሶ ተዝለፈለፈች። ወንድሞቼ እንደ ከዳተኛ አዩኝ። በአንድ ቅጽበት ፍቅር ወደ ጥላቻ ተቀየረ። በአንድ ወቅት ይጠብቁኝ የነበሩ ሰዎች ከማንም በላይ የምፈራቸው ሆኑብኝ። ተመለሺ የሚለው ማስፈራሪያ ወደ ተግባር ተለወጠ። አንድ ምሽት ከበቡኝ፣ መሬት ላይ ዘረሩኝ። ከዚያም ወደ ውጭ ጎተቱኝ። የነዳጅ ማጠራቀሚያውን አያለሁ። ፈሳሹ ልብሴን አርስሶት ነበር። ጮህኩ፣ ታገልኩ፣ ግን ተጭነው ያዙኝ። ክብሪቱም ተለኮሰ። ሰውነቴ ወደ እቶን ተቀየረ። ነበልባሉ በላይ ላይ ተሳበ። ጩኸቴ ሌሊቱን ሞላው፣ ግን ማንም ሊረዳኝ አልመጣም። ስቃዩ ቀስ በቀስ ወደ መደንዘዝ ተቀየረ። ከዚያ አንድ ነገር ሆነ። ህመሙ ጠፋ። ከእንግዲህ በሰውነቴ ውስጥ አልነበርኩም። የተቃጠለውና ነፍስ የሌለውን አካሌን ትቼ ወጣሁ። መጀመሪያ ላይ ወደ ጥልቅ ጨለማና ወደ ቀዝቃዛ ባዶነት ተወረወርኩ። ከየአቅጣጫው የሚመጡ ክፉ ድምጾች እውነቱን ክደሽ ይገባሻል እያሉ ይከሱኝ ነበር። ተስፋ መቁረጥ ሊወጣኝ ሲል ግን አንድ ብርሃን ታየ። በድንገት ብቻዬን እንዳልሆንኩ ተሰማኝ። አንድ ጠንካራ ገር የሆነ ድምፅ ፋጡማ ብሎ ጠራኝ። ኢየሱስ በፊቴ ቆመ። ብርሃኑ ላይ የሚደንቀው ፍቅሩ ነበር። በሕይወቴ ለመጀመሪያ ጊዜ ሙሉ እንደሆንኩ ተሰማኝ። ተንበርክኬ እርሱም እጁን ዘርግቶ ትወጂኛለሽ፣ አንቺ እኔ ነሽ፣ ገና ጊዜሽ አይደለም አለኝ። መንግሥተ ሰማያትን ጭላንጭል አየሁ። በደስታና በሰላም የተሞላ ቦታ። ተመለሺና ያየሽውን ንገሪ አለኝ። በጭንቀት ተንፋሽ ነቃው። ህመሙ የማይታገሱ ቢሆንም በውስጤ ግን ትልቅ ሰላም ነበር። ሐኪሞቹ
አትተርፍም ብለው ነበር። ነገር ግን ማንም ከጠበቀው በላይ በፍጥነት መፈወስ ጀመርኩ። ጠባሳዎቹ ሳይቀሩ መጥፋት ጀመሩ። ነርሶቹ ተአምር ነው ሲሉ፣ እኔ ግን ኢየሱስ እንደነካኝ አውቀው ነበር። ቤተሰቦቼ በሕይወት እንዳለው ሲያዩ ደነገጡ። ሐሳቤን እንዳልቀየርኩ ሲረዱ ይበልጥ ቆረጡብኝ። እኔ ግን አልፈራውም። እውነቱን አግኝቼዋለሁ። ጠፍቼ ነበር፣ አሁን ግን ተገኝቻለሁ። እውር ነበሩ፣ አሁን ግን አያለሁ። ለዓመታት በፍርሃት ኖርኩ። ነገር ግን ፍርሃቴን ትቼ እውነትን ስፈልግ ኢየሱስ አገኘኝ። እርሱ የመጣው በቁጣ ሳይሆን በፍቅር ነው። እየፈለጋችሁ ከሆነ በውስጣችሁ ያ ባዶነት ከተሰማችሁ ችላ አትበሉት። ያ የእረፍት ማጣት ኢየሱስ እናንተን እየጠራችሁ ከተል ሁሉንም ነገር ያስከፍል ይሆናል። ነገር ግን ዋጋ አለው። እውነት አካል ነው። ስሙ ኢየሱስ ይባላል።